ሰላም ውድ ቤተሰብ፣ ዛሬ ደግሞ የማሳያችሁ ብሎግ ነው። ጠዋት ተንስቼ ተንቅልፌ ሙዬን ምን እሰራለሁ የሚለውን ነው የማሳያችሁ። ዛሬ ግን የማሳያችሁ ቤት አቆሽሼ ምናምን ሳይሆን በጠዋት ተንስቼ ምናምን ቤት አጽድቼ ካጸዳሁ በኋላ ምን ይመስላል፣ ከዛስ ከትንሽ ቆይታ በኋላ ምን ይመስላል የሚለውን ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢክራም ቲዩብ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ እስኪ ብዙ ጊዜ በጧት የምትነሱ ሰዎች ታውቁታላችሁ የዚህን አይነት ስሜት። በጧት ተንቅልፋችሁ ተንስታችሁ አረቦች ተኝተው ምናምን እናንተ ቤት እያጸዳችሁ ምን የሚሰማው ስሜት፣ አንዳንድ ጊዜ በጧት ስንነሳ ምናልባት አምሽተን ልንተኛ እንችላለን፣ ምናምን ይደብራል። ግን ደግሞ የሆነ እያጸዳችሁ ተኋላችሁ የሚያቆሽሽባችሁ ሰው ታይኖር ምናምን በጣም ደስ ይላልና ዛሬ የማሳያችሁ ካጸዳሁኝ በኋላ ነው። እንግዲህ ጠዋት ነው፣ 4 ሰዓት አካባቢ ነው። ግማሹን ነው የማሳያችሁ። በነገራችን ላይ ያው ቤቴ 3 ዶር ነው እና ግማሹን ነው የማሳያችሁ። የተነሱበትም ማለት ነው። ያው አብዛኛውን ጊዜ 4 ሰዓት ከዙህር በፊት ብዙዎቹ ስለሚተኙ ማለት ነው። እኔ ደግሞ አሁን 4 ሰዓት አካባቢ ነው እንደምትመለከቱት። ይሄ ትምህርት ሄደዋል። አሁን ሁሉም የተኙት ተኝተዋል። ብቻዬን ነኝ እዚህ ይሄን የሚያህል ቤት ውስጥ እየተንቀሳቀስኩ ያለሁት ብቻዬን ነው እና አጥቤ ምናምን ይሄን ወላውሌ ረታትቤ በጧት ተንስቼ ማለት ነው እና በጣም ደስ ይላል። ተኋላ የሚያቆሽሽብኝ ሰው ስለሌለ ማለት ነው ታጸዳ። ግን ደግሞ ከዙሁር ወደዛ እስከ አሱር እስከ መግሪብ ድረስ ይሄ ቤት አይመስልም፣ ግልብጥብጥብጥ ይላል። ያው ታውቁታላችሁ ብዙን ጊዜ ልጅ ያለበት ቤት የምትሰሩ እንዲሁም ደግሞ እና ቤት ተሆናችሁ የልጅ ልጁት ይመጣ ምናምን ነገር ስሜቱን ታውቁታላችሁና ቤቱ ደግሞ ብዙን ጊዜ ምን መሰላችሁ እንደ አረቦች ሳይሆን ልክ እንደኛ እንደ ኢትዮጵያ ቤት ነው። በጣም አብዛኛው ክላሳቸው ጀማዓቸው እንደኛ ነውና እንደምታዩት ነው። እንደዚህ በቃ እያንዳንዱ እንትን ስገቡ በተለይ ባህላቸው ነው። በሴቶች አካባቢ እንደዚህ ነው ቤት የሚፈረሸው። ወንዶች ደግሞ ከሆነ መጅለስ ነው፣ ኖርማል መጅለስ። ነገር ግን ሴቶች ምናምን ከሆኑ ማንኛውም ቦታ የሚቀመጡበት እንግዳ የሚቀበሉበት ምናምን እንደዚህ ነው የሚፈረሸው እና ይሄ እንደምታዩት አዘውትረው የሚቀመጡበት ቦታ ነው። እዚህ አካባቢ ሴትዬ ያው ተንቅልፏ ተንስታ የምትቀመጠው እዚህ ነው። እኔ እንግዲህ አሁን አጽድቼ ምናምን ነገር ይሄን አካባቢ ጨርሻለሁኝ። ሙሉ ተነ ካሜራ ጥቅሉ ያለው ሁሉንም ክላስ ተቀምጣ ሴትዬ የምትቆጣጠረው እዚህ ጋር ነው። እዚህ ጋር በማሳያችሁ ካሜራ ማለት ነው። እያንዳንዱን ቦታ ያመጣላታል። የግቢውንም የቤቱንም ሁሉንም። አትንቀሳቀስም፣ ተመቀመጫው አትነሳም። ኖርማል ቁጭ ብላ እዚች ቦታ ላይ ነው። እዚህ ፊት ለፊት ትሆናለች፣ ተካሜራው ፊት ለፊት ወይ በስልኳ ማን ወጣ ማን ገባ እዚች ቦታ ተቀምጣ ነው ማለት ነው። እና አሁን አጽድቼው ምናምን ነገር በጣም ደስ ይላል። ግን አሁን ይሄ ከትንሽ ደቂቃ በኋላ ግልብጥብጥብጥ ይላልና ይሄ የአንድ ቀን የሁለት ቀን ቆይታ ሳይሆን ሱብሃንአላህ ስደት ላይ ትንኖር የሁል ጊዜም እንትናችን ነውና እዚህ አካባቢ ደግሞ በተለይ አረብ ቤት ታውቁታላችሁ። አብዛኛውን ጊዜ ማታ ትንተኛ እቃ ቤት በደንብ አጥበን የተለያዩ እቃውን ስትርትር አድርገን ነው የምንተኘው። ተንቅልፋችን ትንነሳ ደግሞ ብዙዎቻችን የሚያጋጥመንን ነገር ታውቁታላችሁ። እኔ አንድ ቀን እዚህ ቤት ትሰራ ብዙ ጊዜ ሆነኝ፣ ብዙ አመት ሆነኝ። አንድ ቀን መቅሰለው ላይ እቃ እንትን ብዬ አላቅም። ሞልቶ ነው የማገኘው፣ ዝርክርክርክ ብሎ ሰራተኛ ያለበት ቤት አይመስልም። ተንቅልፍ የተነሳና እንደምታዩት አሁን አጣጥቤ ምናምን ነገር እቃ ቤቱን እቃውን ያዝረከረኩትን ነገር ቆሻሻ የሚገባውን ምናምን ሁሉን ነገር አቀለጣጥፌ እቃ ቤቱንም ጨርሻለሁኝ። አሁን እዚህ ጋር ማታ የታጠበ ልብስ ነበረኝ።
ላመጣ ስወጣ ፀሐዩ 4 ሰዓት እንደዛ ነውና እዚህ ጋር ደግሞ ወንዶቹ ወደ ቤት ሲገቡ ጫማቸውን እንደ በሩ ነው እየወረወሩት የሚገቡት። እድሜ ለሰራተኛ። እዛ አካባቢም ያው እንግዳት ይመጣ ምናምን አረፍ የሚሉበት ነው። ይሄንንም አጥድቼ ምናምን ነገር ጨረስኩኝ። በነገራችን ላይ ጸጥቴ ስራ ይሰራልኛል። ስልክ አልወድም፣ ስራ እየሰራሁኝ ወሬ ምናምን ነገር አልወድም። አካባቢ የቲቪ ድምጥ ምናምን ነገር አልወድም። ስራና ስራ ብቻ ነው በቃ። ይሄን ባህሪ ብዙ ጊዜ ታረቦች ጋር ያስማማኛል። እኔም ደግሞ ስልክ ምናምን የምፈልገው አዘውትሬ የሆነ ተጨርስ ምናምን ነውና ያንን ካልጨረስኩኝ ስልክ ምናምን ነገር አላይም። ልክ ስራ እንደጨረስኩኝ ምናምን ነው። እና እንደምታዩት እዛ አካባቢ ቅድም ያሳየኋችሁ ተመሳሳይ ነው። ያኛው ትንሽ እንትን ይላል፣ ይሄ ደግሞ ብቻ የሆነ ተቀራራቢ ነው ተዛኛው ጋር፣ ግን እንደ ቪዲዮ አያምርም ማለት በአካል ያምራል እንዲሁ ስታዩት፣ ቪዲዮ ላይ ግን ብዙም አላማረም። ተቀረጸ ይሆን አላውቅም። እዚህ አካባቢ ደግሞ የሴቶች በር ነው። በነገራችን ላይ 3 አቅጣጫ ነው በሩ። የወንዶች አለ፣ የሴቶች አለ። እዚህ አካባቢ ደግሞ የእንትን ነው የሴቶች ነው። እዚህ ጋር ያጠብኩት ልብስ ነበረ ማታ፣ እሱን ለማንሳት ፀሐዩን አልቻልኩም። የምር በጣም ነው የሚሞቀው። ውጭ ላይ የሚሰሩ በረሃ ላይ ያሉ ወንድሞቻችን አላህ ይጠብቃቸው። እስኪ በዚህ አካባቢ ደግሞ ወደ ወንዶች የሚወስደኝ በር ነው። በዚህ ጋር ትሄድ ወደ ወንዶቹ ነው የሚወስደኝ። እዚህ አካባቢ ገና ጽዳት አልጀመርኩም። በነገራችን ላይ እንደምታዩት በዛም በር ነው፣ በዚህም ክላስ ነው። ወንዶቹ እንደዚህ ራቅ ራቅ እያሉ የሚተኙት በነገራችን ላይ ለምን እንደሆነ አላውቅም። ብዙዎች የአረብ ልጆች ታውቁታላችሁ። የአረቦች ልጆች ወንዶቹ ተራርቀው ነው የሚተኙትና እዚህ አካባቢ ደግሞ እዚህ ጋር ቡና ምናምን ሲሰሩ ልጆቹ የሚቀመጡበት ሳሎን ነው። እዚህ ማሽን ምናምን ይቀመጣል። እዚህ ጋር ልጆቹ ቡና ሰርተው ወደ ጥናት ለምሳሌ ከትምህርት መጥተው ተኝተው ተንስተው ምናምን ቡና አፍልተው እዚህ አካባቢ ቁጭ ብለው ይጠጣሉ። ይሄንንም አሁን ከትንሽ ደቂቃ በኋላ ይሄ ቤት አይመስልም። አሁን ረታትቤዋለሁኝ። ከትንሽ ደቂቃ በኋላ ይቀያየራል ማለት ነው። እና አልሐምዱሊላህ ገና ወደ ፎቅም አልወጣሁኝ። እንደምታዩት ፎቁ ምኑም ገና አልተነካም። ገና ፎቅ ሴቶቹ ልጆች ያው የተኙትም ተኝተዋል። ገና ያልተነሱም እንደዛ ስላሉ እታች ነኝ። አሁን ፎቅ ወጣና ግማሹን አሳያችኋለሁ። በዚህ አካባቢ ደግሞ ሴቶችን አይመለከትም። የወንዶች ብቻና ብቻ ነው። ሴቶች አያልፉም አዳቸው ማለት ነው። ምንም አይነት ድግስ ቢደገስ ምንም አይነት ትርፍ ነገር ቢኖር ሴት ሄዳ አትቀመጥም በወንዶች አካባቢ። በዚህ አቅጣጫ ደግሞ የፈለገው ነገር ቢሆን ወንድ ተወንድማቸው ወይ ታጎታቸው በስተቀር ከልጅ ልጅ በስተቀር ማንም ሰው አልፎ በዚህ በምታዩት አካባቢ ላይ መንቀሳቀስ አይችልም። እና እንደምታዩት ይህንን የሚያህል ቤት ብቻዬን እየተንቀሳቀስኩኝ ይገኛለሁ። አሁን ደግሞ ምሳ በሉ ምናምን እቃ ቤት ድጋሚ አጣጥቤ ምናምን እንደምታዩት ልብስ ምናምን እየረታተብኩኝ ነው። ፎቅ ወጥቼ ልብሳቸውን ምናምን እንዳለ ዶላባቸውን ዝርክርክርክ አድርገውት ነበረ። ውጭ ላይ ያያችሁትን ልብስ ማታ ያጠብኩትን እዚህ ጋር አንጥቼ አጣጥቤ ምናምን ነገር አጣጥፌ ይኸው እንደምታዩት ወደ ዶላባቸው ላስገባ ነው። እና አብዛኛውን ጊዜ ስደት ላይ ህይወታችን እንደዚህ ነው። ግን አልሐምዱሊላህ ጤና ስላለን ነገ የተሻለ ቦታ ለመድረስ ዛሬ ላይ ይህንን ህይወት መካፈል ግድ ነውና ሁላችሁም በያላችሁበት ሰላም ጤና ይስጣችሁ። ለሁላችንም አላህ አፊያ ይስጠን። በርቱ፣ ጠንክሩ። የዛሬው ውሎ እንግዲህ በትንሹ በስሱ ይሄንን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። Let's go back down for the